ዛሬ መንፈስ ማሰብ በሚል ነው። አሜን ነው ወይ? ሮሜ ምዕራፍ 8 ላይ ቁጥር 5 ላይ ያለው ቃል እናወጣለን። እንዲህ ይላል፣ በጌታ በኢየሱስ ስም አነባዋለሁ። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንዲሁ በመንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈስ ለሚሞተው ሰውነታችሁ ዳግም ሕይወትን ይሰጠዋል። አሜን ነው ወይ? እዚህ ክፍል ላይ ጳውሎስ ወንድማችን ሲናገር እንደ ሥጋ ፍቃድ የሚኖሩ ሁለት የኑሮ ደረጃ አለ። እንደ መንፈስ ፍቃድ መኖርና እንደ ሥጋ ፍቃድ መኖር። ሥጋ የራሱን ይፈልጋል። ሥጋ የራሱን ይናፍቃል። ሥጋ የራሱን እንድናደርግለት ይፈልጋል። ሥጋ የራሱን እንዲሰለጥንለት ይፈልጋል። ስለዚህ ጳውሎስ ሲናገር እንደ ሥጋ ፍቃድ የሚኖሩ ግን የሥጋ ነገር ያስባሉ። የሥጋ ነገር ያስባሉ። ሥጋዊ አስተሳሰብ፣ ሥጋዊ አመለካከት፣ ሥጋዊ ኑሮ፣ ሥጋዊ ሩጫ፣ ሥጋዊ መረዳት ይነግስባቸዋል። ይህ በክርስቶስ ስለዳኑት በክርስቶስ አዲስ ፍጥረት ስለሆኑት ነው የሚያወራው። ያስባሉ። ስለ ሥጋ ማሰብ ሞት ነውና ብሎ ይናገራል። አያችሁ፣ ሥጋ የሚያመጣልን ነገር ሁሉ ብናስተናግድለት በዛ ውስጥ ሕይወትን አናገኝም። ሞት ነው። በዛ ውስጥ ውድቀት ነው ያለው፣ ጥፋት ነው። ሕያው የሆኑ የእግዚአብሔር ልጆች ግን በመንፈስ ይነዳሉ። ሃሌሉያ! በመንፈስ ያስባሉ፣ የመንፈስን ያስተናግዳሉ፣ በመንፈስ ኃይል ያደርጋሉ። ክብር ለኢየሱስ ይሁን። ስለ መንፈስ አስባለሁ በሉ። በመንፈስ አስቤ በሉ። በመንፈስ እመላለሳለሁ። ይኸውላችሁ መንፈሳዊ ነን እንጂ መንፈስ አይደለንም። ክብር ለኢየሱስ ይሁን። ግን በመንፈስ እንነዳለን፣ በመንፈሳዊ ኃይል እንኖራለን፣ በእግዚአብሔር መንፈስ ደግሞ እንነዳለን። ሃሌሉያ! ለዚህ ነው ስለዚህ በአዲስ መንፈስ ኑሩ የሚለው እግዚአብሔር ቃል። አሁን የሥጋ ኑሮ በዳግመኛ ከተወለድን በኋላ ጥለን በአዲስ መንፈስ በአዲስ ሕይወት እግዚአብሔርን ልጅ በመምሰል የእግዚአብሔር መንፈስ በማስተናገድ እንኖራለን። እኔ የምኖረው በሉ በአዲስ መንፈስ ነው በሉ። ሃሌሉያ! ሰይጣን ሁሌ ሁለት ጠላት አለው ክርስቲያን፣ ሥጋና ሰይጣን። ሰይጣን በሕይወታችን ክፍል ላይ እንዳይሳካልን፣ እንዳይሆንልን፣ እንዳንረጋጋ በብዙ አይነት ትግል ይታገለናል። በብዙ አይነት ነገር ይዋጋናል። ሁለተኛው ሥጋ ነው። ሥጋ ሁሌ የራሱን ነው። በመንፈስና በሥጋ መካከል ገላትያ 2:5-22 ላይ ስታዩ በመካከላቸው ውጊያ አለ። ሥጋም የራሱን መንፈስም የራሱን ያስባል። ታዲያ ነፍሳችን በእግዚአብሔር መንፈስ ዕውቀት ስትሞላ፣ በእግዚአብሔር መንፈስ ኃይል ስንታጠቅ መንፈስ በእኛ ላይ እየሰለጠነ ይመጣል። አሜን ነው ወይ? በእኔ ላይ በሉ ሊሰለጥን የሚችለው መንፈስ ቅዱስ ብቻ ነው በሉ። በሥጋ ማሰብ ሞት ነው ካለ በኋላ ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። አያችሁ፣ ሁለቱም በሐሳብ ነው ይመጡት። ስለ ሥጋ ማሰብ ሞት ነው ይልና ስለ መንፈስም ማሰብ ብሎ ያስቀምጠዋል። ስለዚህ ስለ ሥጋ ማሰብ ሞት ከሆነ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ሃሌሉያ! ምንም ሳይኖረን የሚቆጠር ነገር እጃችን ላይ ሳይኖር በመንፈስ ኃይል ስንኖር ስንመላለስ ሰላም በሕይወታችን ላይ ይነግሳል። ጩና ሰላም በእኔ ላይ ይሰራል በሉ። ዛሬ በሉ በእኔ ላይ የሚሰራው
የእግዚአብሔር ሰላም ነው በሉ። እስኪ ደግማችሁ በሉ ባካችሁ። ሃሌሉያ። ሰው ስለ መንፈስ ሲያስብ እግዚአብሔር መንፈስ ኃይል ይሞላል። ሃሌሉያ። እዚህ ዓለም ኮተት አያሸንፍም። የዚህ ምድር ስበት አይዝም። አሸንፈህ ትወጣለህ። አሸንፌ እወጣለሁ በሉ። እስኪ በደንብ በሉ። እስኪ በደንብ በሉ። ሃሌሉያ። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው ይልና አያችሁ። ከማጋ ያጣላናል። አንብብልኝ። ከማጋ ያጣላናል። ስለ ሥጋ ማሰብ በእግዚአብሔር ዘንድ ምንድን ነው? ጥል ነው፣ ያጣላል። አይ ሥጋ ይሄን አድርግልኝ ይላል፣ ይሄን አድርግልኝ ይላል፣ ይሄን አድርግልኝ ይላል። ይሄ ነገር አትሳካልህም ይላል፣ አልሆነልህም ይላል፣ እግዚአብሔር አይሰማህም ይላል፣ እግዚአብሔር ጥሎሃል ይላል። ሚነግረን ሁሉ የምድርን ነው። ዛሬ የሆነ ሰው የአንበሳነት ቅባት ይገባበታል። ጩና ምን በልኝ እባክህ። ሃሌሉያ። ስለዚህ ስለ መንፈስ ግን ማሰብ ሕይወትና ሰላም አየ ከእግዚአብሔር ጋር ያጣላሃል ይላል። አንብበው እስኪ። ለእግዚአብሔር ሕግ መገዛት አይችልም። ስለምን የሚያስብ? ስለ ሥጋ የሚያስብ ለማን? ለእግዚአብሔር ሕግ ምን ማለት አይችልም? መገዛት አይችልም። በጣም ከባድ። አሁን ለእግዚአብሔር ሕግ ያልተገዛ ሰው ከእግዚአብሔር ጋር ተጣልቷል፣ ከእግዚአብሔር ጋር ተለያይቷል። ስለዚህ ምን ያስፈልገናል? የሥጋ አስተሳሰብ እንዳይነግስብን መጠንቀቅ ያስፈልጋል። ሥጋ እድል ከሰጠነው ይነግሳል በሰዎች ላይ። ከነገሰብህ ደግሞ ሌላውን ዓለም መንፈስ ዓለም ላይ ያለውን እውነት ማድረግ አንችልም። እንደቀላል እንዳትወስዱ። ስለዚህ በሕይወታችን ላይ ልንለማመድ የሚገባው መንፈሳዊ ግንባታን መፍጠር። አሜን ነው ወይ? መንፈሳዊ ኃይልን መፍጠር፣ መንፈሳዊ እሳትን መለኮስ፣ መንፈሳዊ መገለጦችን መገንባት ያስፈልጋል። አሜን ነው ወይ? እንጂ ዓለም የሥጋ ጭቅጭቅ ያለባት ዓለም ናት። ይህን ስጠኝ ትላለች፣ አይሞላም። ይህን ስጠኝ አይሞላም። ይህን ስጠኝ አይሞላም። ሃሌሉያ። ስለዚህ እንጂ ጎዶሎ ዓለም ናት፣ የማይሞላላት ዓለም ናት። የሚሞላው ግን ሃሌሉያ በእግዚአብሔር ኃይል ውስጥ፣ በእግዚአብሔር ሐሳብ ውስጥ፣ በእግዚአብሔር ፕሮግራም ውስጥ ስትገባ ጎዶሎ አይታይም፣ ሙላት ይሰማል። ሃሌሉያ። ሰይጣን ጎዶሎን አሳየን። ዛሬ እነግራችኋለሁ፣ እግዚአብሔር ሙላታችን ነው። ጩና እግዚአብሔር ሙላቴ ነው በሉ እስኪ። ዛሬ እናገራለሁ በሉ። በእግዚአብሔር ሙላት፣ በእግዚአብሔር ክብር፣ በእግዚአብሔር ኃይል እሞላለሁ በሉ እስኪ። እሺ። መገዛትን ምን ብሎታል? ተስኖታል። ተስኖታል። አይ መግዛት አይችልም፣ ተስኖታል። እሺ። በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። በሥጋ ያሉት ደግሞ እግዚአብሔርን ደስ ሊያሰኙት አይችሉም። በሥጋ ናቸው። የእግዚአብሔርን አይሰሙም። መንፈሳዊ ዓለምን አይረዱም። ፍቃዳቸውን ለማድረግ ነው የሚሮጡት። ሐሳባቸውን ለማድረግ ነው የሚሮጡት። ታዲያ በመንፈስ የሚመሩ ናቸው እነዚያ የእግዚአብሔር ልጆች። ሃሌሉያ። አየህ፣ የሥጋም የሚያደርግ ሰው የሥጋን ሐሳብ የሰይጣንን ሐሳብ ያደርጋል። ታዲያ በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። አሜን ነው ወይ? እኔ የምመራው በሉ በዚህ ዘመን በተለይ በሉ በመንፈስ ነው በሉ። የእግዚአብሔር ልጅ መሆኔ አስመሰክራለሁ። በመንፈስ ስትመሩ የእግዚአብሔር ልጆች እንደሆናችሁ ይገባችኋል። በምንም አይነት ሁኔታ ላይ ሰው በመንፈስ ከተመራ ለተመራበት መንፈስ ወደ ስህተት አይገባም። አያችሁ፣ ወደ ሥጋ ፍቃድ፣ ወደ ምድራዊ ነገር ብቻ አይደለም ያፈሰው፣ የበራለት ዓለም ውስጥ ይገባል። አሜን ነው ወይ? በመንፈስ እነካለሁ በሉ። በመንፈስ እቀጣጠላለሁ በሉ። በመንፈስ እነካለሁ በሉ። የእግዚአብሔር መንፈስ በሉ በኃይል ይነካኛል በሉ። ሃሌሉያ።